ሰላም የተወደዳችሁና የተከበራችሁ ቅዱሳን ቤተሰቦቼ በያላችሁበት ሁሉ ሰላማችሁ ብዝት ይበል። እኔ ወንድማችሁ ሙሉነህ ነኝ። እግዚአብሔር በምሕረቱ ጠብቆኝ በሞገሱ አግዞኝ ኃይልና ክብር ሞገስ ሆኖልኝ በያለሁበት ቦታ ሁሉ ሰላም ነኝ። ሰላሙን ያበዛልኝ እግዚአብሔር ነው። ኃይልና ሞገስ እየሰጠኝ እያበረታታኝ አቅም ጉልበት እየሆነልኝ ባለሁበት ሁሉ ጋሻ ከለላ እየሆነልኝ ዛሬም በሰላም እንዲሆን ምክንያት ሆኖልኛል። ዛሬ መድረሴ፣ ዛሬ ማያቴ፣ ዛሬ ላይ መቆሜ ከእውቀቴ የተነሳ ከጥበቤ የተነሳ ከሚያየውና ከሁኔታዎቹ የተነሳ ሳይሆን ከምሕረቱ የተነሳ ነው። ቃሉ ላይ እንደሚናገር ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄ አያልቅም፣ ማለዳ ማለዳ አዲስ ነው ተብሎ እንደተጻፈው ማለዳ ማለዳ አዲስ በሆነው ምሕረቱ ማለዳ ማለዳ አዲስ በሆነው ቸርነቱ ዛሬ ላይ ማየት ችያለሁ። እናንተም በያላችሁበት ሁሉ እስካሁን ድረስ ያላችሁ በእውቀታችሁ በጥበባችሁ እንዲሁም በሚታዩትና በምድር ላይ በሚኖረው ነገር ሳይሆን በእግዚአብሔር ምሕረት ነውና ምሕረቱ በዝቶልን ዛሬም አለን። በያላችሁበት ሁሉ ሰላማችሁ ብዝት ይበል እላለሁ። ከዚህ በመቀጠል በውስጤ የተሞላውን አንድ መልእክት ወደ እናንተ አስተላልፋለሁ። ለጌታ እንደሚገባ መመላለስ። ሰው ልጅ በምድር ላይ ሲመላለስ የምድርን ሕግ አሟልቶ ይመላለሳል። ምድር በሚጠይቀው የሕገ መንግስቱንም ይሁን የሳይንሱንም ይሁን የትኛውንም ሎጂክ ጠብቆ ይመላለሳል። ሕግ ስለሚፈቅድ፣ ሕግ ስለሚያዝ፣ ሕግ አድርግ ስለሚል። ነገር ግን እኛም በምድር ላይ ስንኖር መመላለስ አለበት። እንዴት ነው? ስንመላለስስ እንዴት እንመላለስ ስንል ለጌታ እንደሚገባ መመላለስ፣ ለሚያልፈው ነገር እየታዘዝን ሳይሆን ዛሬ ታይቶ ለነገ ለሚጠፋው ነገር ሳይሆን ለዘላለም ለሚኖረው ለጌታ እየታዘዝ እንደሚገባ እየታዘዝ መኖር እንዳለብን ቃሉ ይናገራል። እንዴት እንመላለስ? ሶስት ነገር በውስጥ ተሞልተዋልና ሶስትንም ነገር ይገልጻለሁ። በጎ ፍሬ እያፈራን መመላለስ አለብን። በምድር ላይ ስንመላለስ ከተወልደን እስከ መጨረሻው ዕድሜ ድረስ እንዴት መመላለስ አለብን? በጎ ፍሬ እያፈራን። ምን አይነት ፍሬ? በጎ ፍሬ እንዴት ነው? ሰው በእኛ ላይ አይቶ ደስ የሚል፣ ሰው ከኛ ሊበላ የሚፈልግ፣ ሰው አይቶ ለነገው ዝርያ የሚያስቀምጥ ደስ የሚል ፍሬ፣ ሰውንም የሚማርክ፣ ሰው ሊበላ ሊያይ ሊቀርበን ሊጠይቀን ሊያወያየን ሰው ሊያረገን እሱ ጋር ቢሄድስ እንዲህ ያደርጋለሁ እረፍት አገኛለሁ ብሎ የሚመኝ ሰው ሆነን በጎ ፍሬ እያፈራን መኖር ነው። ጌታ የሚፈልገውም ምድር ላይ እስካቀመጠን ድረስ በምድር ላይ እስከተቀመጥን ድረስ በጎ ፍሬ እያፈራን መኖር አለብን። ቃሉም የሚኖረው የሚለው በጎ ፍሬ እያፈራችሁ ስለሚል እኛ በምድር ላይ ስንኖር በጎ ፍሬ እያፈረን መኖር አለብን። ሌላ ደግሞ በእግዚአብሔር እውቀት እንመላለስ። እንዴት እንመላለስ? በእግዚአብሔር እውቀት እንመላለስ። ሰው በምድር ላይ ሲመላለስ በሳይንስ እውቀት ሊመላለስ ይችላል። በሳይኮሎጂ እውቀት ሊመላለስ ይችላል። ምድራዊ በሆነ እውቀት ላይ በየትኛውም እውቀት ሊመላለስ ይችላል። ጌታ የሚፈልገው ግን በእግዚአብሔር እውቀት እንድንመላለስ ነው። መልካም እውቀት ሞገስን ስለሚሰጥ የምድር እውቀቶች፣ የምድር ጥበቦች ሞገስን አይሰጥም። በእግዚአብሔር ፊትም ሞገሳማ አያደርግም። ልዩ ሰው አያደርገንም። ስንመላለስ በእግዚአብሔር ቃል ተሞልተን ስንመላለስ እግዚአብሔር ራሱ ሞገሳችን ነውና፣ ኃይላችን ነውና፣ ብርታታችን ነውና፣ ስለዚህ በቃሉ መሰረት መመላለስ አለብን። ሌላው ደግሞ እንዴት መመላለስ አለብን ለምለው በነገር ሁሉ እግዚአብሔርን ማመስገን። ሞላ አልሞላ፣ ኖረ አልሞላ፣ ተሳካ አልተሳካ፣ ያሰብነው ያቀድነው ሆኖም ተገኘ ሳይሆንም ተገኘ፣ በሁኔታዎች መካከል ሁሉ ተመስገን ማለት። በዚህ ዘመን ላይ በሰው ህይወት ላይ እየጠፋ ያለው ህይወት ቢኖር የምስጋና ህይወት ነው።
ዛሬ የያዘው ሌላ ነው፣ ሌላን ለመያዝ እንጂ ሌላውን ለመቀየር እንጂ ሌላውን ከፍታውን መያት እንጂ ባለው ህይወቱ ይሄ ይበቃኛል ብሎ የመመስገን ህይወት ከሰው የጠፋ ነው። ለምሳሌ አንድ ሰው ሲመኝ የነበረው ነገር ሲያገኝ ሌላውን ነው የሚፈልገው። ተመስገን ጌታዬ ይህንን ስላደረግ ብሎ ምስጋና አይሰጥም። እግዚአብሔር ግን ከኛ የሚፈልገው የምስጋና ህይወት ነው። ለዛም ነው ኢዮብ ሲሄድም ይመስገን የሚል ሰው ነው፣ ሲመጣም ይመስገን የሚል ሰው፣ ሲሞላም ይመስገን የሚል ሰው ነው፣ ሲጠፋም ይመስገን የሚል ሰው ነው። ስለዚህ በየትኛውም ሁኔታ ስንመላለስ ህይወታችን በምስጋና መሞላት አለበት። ኢዮብ ህይወቱ የወሰደው እግዚአብሔር ነው፣ የሰጠውም እግዚአብሔር ነው፣ ያነሳውም እግዚአብሔር ነው። ስሙ ይባረካል። እኛ ግን እየሞላን ሌላው ከፍታ እየፈለግን ሌላው ጭማሪ እየፈለግን እንሄዳለን እንጂ ባለው በሌለው በሞላ በጎደለው በምንሄደው እርምጃ እናመሰግንም። ስለዚህ እግዚአብሔር ከኛ የሚፈልገው በየትኛውም ሁኔታ ብንኖር፣ በከፍታ ቢሆን በሸለቆ፣ በዝቅታም ቢሆን በተሞላ ባልተሞላ ሁኔታዎች ላይ እሱን እንድናመሰግነው የምስጋና ህይወት ከህይወታችን